ሰላም እንዴት ናችሁ? ዛሬ ደግሞ ርዕሳችን የሚሆኑት የፍትህ እና የሰላም ምልክት የሆኑት ሊብራዎች ናቸው። እንግዲህ የፀሐይም ሆነ የሁሉም ሊብራዎች ምልክት ሚዛን ነው። እንግዲህ ሚዛን የአንድ ነገር ምጣኔን ያመለክታል፣ እኩሌታን ያመለክታል እና የአንድ ነገር ፍትሃዊነት የሚመሰልበት ነገር ነው። ሚዛን ለሊብራን ብቻ ሳይሆን በተለያዩ ቦታዎች ላይ ወይም በተለያዩ ትምህርቶች ላይ ሊሆን ይችላል። በተለያዩ አካባቢዎች እንደዚህ ፍርድ ቤት የተባለ አይነት ቦታዎች ላይ ሚዛንን እንግዲህ ለዚህ ምልክትነት ይጠቀሙታል ማለት ነው። ፍትህ፣ እኩል ፍትሃዊነት እንደዚህ አይነት ነገሮችን ለማመልከት ማለት ነው። እንግዲህ ሊብራዎች ሚዛን ምልክታቸው ሊደረግ የቻለው በባህሪያቸው የተነሳ ነው። ሊብራዎች ብዙ ጊዜ በጣም ፍትህ ፈላጊ ናቸው። ከዞዳይኩ ከፍትህ ጋር የሚገናኙ ወይም ደግሞ ከባላንስ ከነገሮች ምጣኔ ጋር የሚገናኙ ኮከቦች ሊብራዎች ናቸው። በዚህ የተነሳ ነው ሚዛን ምልክት የሆነው። እንደገና ደግሞ ይሄ ነገሮችን የማመዛዘን ግራ ቀኝ የማየት ፍትህ ብቻ ሳይሆን ግራ ቀኝ አይቶ የመፍረድ ነገር ጋር የተያያዘ ኮከብ ነው ማለት ነው ሊብራ ኮከብ። እንግዲህ ከሊብራ ፀሐዮች ጋር ተያይዞ የሚነሳው ነገር ይኸው ፍትህ ይሆናል ማለት ነው። ፍትህ እንግዲህ በተለያዩ አካባቢዎች ላይ ይገለጻል። ፍትህ በፖለቲካ፣ ፍትህ በአካባቢ፣ ፍትህ በማህበራዊ ጉዳይ ላይ እንግዲህ ይሄ ሁሉ የፍትህ ሁኔታ ካለበት ነገር ጋር የተያያዘ ኮከብ ነው ማለት ነው ሊብራ። አንድ የሊብራ ኮከብ ያለው ሰው የፍትህ ነገር እንዲሁም ንቆ የሚያልፍ አይደለም ማለት ነው። አብዛኞቹ የሊብራ ፀሐይ ያላቸው ሰዎች በፍትህ ጥያቄ ላይ ከፊት በመጋፈጥ ወይም የፍትህ ጥያቄዎችን በማስተባበር ይታወቃሉ። ብዙ ጊዜ በፖለቲካ ጉዳይ ወይም እንዲህ በፍትህ ጥያቄ በተለያዩ የፍትህ ጥያቄዎች እስር ቤት የሚገቡና መስዋዕት የሚሆኑት የሊብራ ኮከብ ያላቸው ሰዎች ናቸው። ወይም የሊብራ ፀሐይ ጨረቃና አሴንዳንትም ሊሆን ይችላል ማለት ነው። ሊብራዎች የሌሎች ኮከብ ተጽዕኖ ካላባቸው ወይም ደግሞ በአካባቢያቸው ተጽዕኖ ትንሽ አይናፋር ሆኖ ካደጉ እንዲህ በግልጽ ወይም በድፍረት የፍትህን ጥያቄ ላይጠይቁና ላያነሱ ይችላሉ። ነገር ግን ምንም እንኳን ፊት ለፊት ወጥተው የፍትህን ነገር ባይጠይቁ ወይም ደግሞ ለዚህ ነገር ባይታገሉ ምናልባትም ግን በውስጥ ወይም ደግሞ ሰዎችን በማስተባበር ወይ በሌላ ሰዎች አድርገው ወይ በአቋራጭ መንገድ ይህንን የፍትህ ጥያቄያቸውን ማቅረባቸው አይቀርም። አንድ የሊብራ ኮከብ ያለው ሰው በአካባቢው ላይ የፍትህ መጓደል ሲኖር ዝም ብሎ አይመለከትም። ጎረቤት ሲሆን እኔ ምን አገባኝ አይልም። ያን ነገር በግልጽ እንኳን ማድረግ ባይችል በተዘዋዋሪ መንገድ ያንን ነገር ለመፍታት ወይም ደግሞ ባላንስ ለማድረግ ይሞክራል። እንዲህ ግጭቶች፣ የተለያዩ ነገሮች ብቻ ከጀስቲስ ጋር ከፍትህ ጋር የተገናኘ ነገር ሁሉ የሊብራ ኮከብ ይመለከተዋል ማለት ነው። ፍትህ እና ባላንስን እነዚህ ሰዎች ወይ ከነገሮች ሁኔታ ብቻ አይደለም ከህይወትም ሊብራ ፍትህ ይፈልጋል። ብዙ ጊዜ ነገሮችን ባላንስ ያደርጋሉ። የሆነ ነገር ላይ የአንዱን ወገን ነገር ብቻ አይሰሙም። የሁለት ወገን ግራ ቀኝ አይተው የመፍረድ ነገር አላቸው። ሊብራዎች ሁል ጊዜ ላይክ እንደ ፍርድ ቤት ነው ሁኔታቸው። አንድ ነገር ራሱ በጣም በቀላሉ ፈጣን ምላሽ የሚሰጠውን ነገር ወይ የጨረቃ አሊያም የአሴንዳንት ተጽዕኗቸው ላይ ኮከባቸው ላይ የሌላ
ድንገት ፈጣን የሆኑ ስትሬት ፎርዋርድ የሆኑ ኮከቦች፣ በጣም ቀጥተኛ የሆኑ ኮከቦች ተጽዕኖ ከሌለባቸው በስተቀር በጣም ጊዜ ወስደው ነው አስበውበት ነው አንድን ነገር ቶሎ አይፈርዱም። ግራ ቀኝ አይተው ነው የሚፈርዱት። በቃ ልክ እንደ ፍርድ ቤት ነገሩን በጣም አዘግይተው አይተውት ነው የሆነ ነገር ላይ አክሽን እንኳን የሚወስዱት ማለት ሊብራዎች። እንደገና በህይወትም በተለያየ በአጠቃላይ በተፈጥሮ ሁኔታ ላይ ራሱ ሊብራ ብዙ ጊዜ ባላንስ ይፈልጋሉ። ብዙ ጊዜ በዓለም ላይ ያለው ያልተመጣጠነ የሀብት ክፍፍል የሚሰማቸው ብዙ ጊዜ ሊብራ ኮከብ ያላቸው ሰዎች ናቸው። የሆነ በሰዎች መካከል በጣም ከፍተኛ የሆነ ልዩነት ሲኖር፣ በጣም ሰፊ የሆነ የኑሮ ጋፕ ሲኖር ብዙ ጊዜ ሊብራዎች ደስተኛ አይሆኑም። የሊብራ ኮከብ ተጽዕኖ ያለባቸው ሰዎች ወይም ሊብራዎች ራሳቸው ብዙ ጊዜ እንደዚህ አይነት ነገሮችን ለማጥበብ ሲጥሩ ይታያል። ብዙ ጊዜ ሊብራ ፀሐይ ያላቸው ወይም ጨረቃ ያላቸው ሰዎች ምንም ያክል እንኳን በሀብት ከፍ ቢሉ፣ በስልጣን ወይም በተለያየ በህይወት በሰጣቸው ስታተስ ከፍተኛ ደረጃ ላይ ቢይዙ ከሌሎች ተለይቶ የመታየት ወይም ደግሞ ነጠል ብሎ የመታየት ከማህበረሰቡ ትንሽ ወጣ ብሎ የመታየት ፍላጎት የላቸውም። ብዙ ጊዜ በጣም ከሶሻይቲው ጋር ተመሳስለው ነው የሚኖሩት። ብዙ ጊዜ የሆነ ውድ ነገር ኖሯቸው እንኳን ከማህበረሰቡ ጋር ለመመሳሰል ሲሉ ያንን ውድ ነገር ትተው ርካሽን ነገር አድርገው ወይም ርካሽን ነገር ተግብረው ከማህበረሰቡ ጋር ተመሳስለው መኖርን የሚፈልጉ ናቸው ሊብራዎች። እንደገና ደግሞ እነዚህ ሊብራ ኮከብ በጣም ማህበራዊ ሶሻብል የሆነ ሳይን ነው። ብዙ ጊዜ ከሰፈር ውስጥ ሊሆን ይችላል፣ ትምህርት ቤቶች ውስጥ ያሉ ግሩፕ ሊደሮች፣ አስተባባሪዎች፣ በተለይ ሰፈር ላይ ያለ ማህበራዊ ሁኔታ እድር፣ ለቅሶ፣ እቁብ የተባለ ነገር ላይ ነገሮች ውስጥ ሊብራዎች አይጠፉ መሪዎች ናቸው። እንዲህ ብቸኝነት አይወዱም። በጣም ተካፍሎ መብላትና ሼር ማድረግ የሚያስደስታቸው ሳይኖች ናቸው ማለት ነው። ሌላው ከሊብራ ኮከብ ጋር የሚነሳው ነገር ውበት አድናቂነት ነው። እንግዲህ ሊብራ ኮከብ በፕላኔት ቬነስ ይመራል። ፕላኔት ቬነስ እንግዲህ የውበት፣ የፍቅር፣ የስነ ጥበብ፣ የሌክዠሪ ወይም የምቾት ነገሮችን የምትወክል ፕላኔት ነች ማለት ነው በአስትሮሎጂ። እና ሊብራ ኮከብ በዋነኛነት ያለምንም ሌላ ፕላኔት ተጽዕኖ በፕላኔት ቬነስ የሚመራ ስለሆነ ከውበት ጋር ለተያያዘ ነገር፣ ከጥበብ ጋር ለተያያዘ ነገሮች በጣም ይሳባል። የነዚህ አይነት ነገር አድናቂ ናቸው። አድናቂ ብቻ አይደሉም። የጥበብ፣ የሙዚቃ እና የአርት በአጠቃላይ የአርት ተሰጥኦ ያላቸው ኮከቦች ናቸው ማለት ነው። ሊብራዎች ብዙ ጊዜ በዓለም ላይ ወይም በሀገር አቀፍ ቢሆን ባሉ የጥበብ ኢንዱስትሪ ላይ ሊብራዎች አይጠፉም። በሙዚቃ ውስጥ ወይም ደግሞ በጥበብ ውስጥ በስነ ጽሁፍ ውስጥ ያሉ ሊብራዎች ቁጥራቸው ከፍተኛ ነው። በኢትዮጵያ እንኳን ብዙ አሉ። ሐዲስ ዓለማየሁ፣ ዶክተር ሐዲስ ዓለማየሁ መግለጽ ይቻላል። ፍቅር እስከ መቃብርን የጻፉት እሳቸው የሊብራ ኮከብ ያላቸው ሰው ናቸው። እንዲሁም በሌሎች የጥበብ ኢንዱስትሪ ውስጥ በስነ ጽሁፍ ብቻ ሳይሆን በሙዚቃ፣ በፊልም፣ በእንደዚህ ባሉ አርቶች ላይ ሊብራዎች ተጽዕኖቸው ከፍተኛ ነው። በሀገር ውስጥም በዓለም አቀፍም ደረጃ በጥበቡ ኢንዱስትሪ ውስጥ የሊብራዎች ቁጥር ከፍተኛ እንደሆነ ይገምታል። እንዲሁም ደግሞ በጣም በዓለም አቀፍም ደረጃ በሀገርም ደረጃ ብዙ ናቸው። የጥበቡን ኢንዱስትሪ ያሳደጉና
ከፊት የተሰለፉ ሊብራዎች ማለት ነው። እንግዲህ ውበትም ጋር እንዲሁ ናቸው። ውበትም አድናቂ ብቻ አይደሉም። ራሳቸው ሊብራዎች ቆንጆዎች ናቸው። በተለይ ሴቶቹ ብዙ ጊዜ የሊብራ ሴቶች የውበት ተምሳሌቶች ተደርገው ነው የሚወሰዱት በአስትሮሎጂ። ምክንያቱም በከፍተኛ የሆነ የቬነስ ተጽዕኖ ስላላቸው የሊብራ ሴቶች እንግዲህ በጣም ውበት መሪዎች ናቸው። ብዙ ጊዜ ለተቃራኒ ጾታም በጣም አትራክቲቭ የሆኑ ናቸው ማለት ነው። የሊብራ ሴቶች በጣም ከሚለብሱት ልብስ፣ ከሁሉ ነገር ከሚመርጡት ሽቶዎች በጣም በቃ ውበትን ዲስክራይብ የሚያደርጉ ወይም ውበትን የሚገልጹ በውበት የሚሳቡ በውበትን የሚስቡ ኮከቦች ናቸው ሊብራዎች። ውበትን ብቻ አይደለም ሊብራዎች እንዲሁ በአነጋገርም በጣም ሳቢ የሚባሉ ኮከቦች ናቸው ሊብራዎች። ብዙ ጊዜ በአንደበተ ርቱዕነታቸው ይታወቃሉ። በዚህ የተነሳ አንድን ነገር ማሳመን የሚፈልግ ነገር ላይ ሰዎችን በንግግር መሳብ የሚፈልግ ነገር ላይ በጣም የተዋጣላቸው ሰዎች ናቸው። ብዙ ጊዜ በክርክር በሙግት የሚረቱ አይነትም ሰዎች ናቸው ሊብራዎች። እንግዲህ ሊብራዎች በጣም አንደበተ ርቱዕ ከመሆናቸው የተነሳ የማይሆንን ነገር ይሆናል ብለው ማሳመን የሚችሉ ኮከቦች እንደሆኑ ይነገራል ማለት ነው። እና አንደበተ ርቱዕ ናቸው። ንግግራቸው፣ የንግግር ዘይቤያቸው በጣም ቻርሚንግ የሆኑ ኮከብ ናቸው። በፀሐይ በሊብራ ውስጥ ያላቸው ሰዎች ማለት ነው።